የቻናሌ 5000 ሰብስክራይብ እናድርሰው። ከዛ በኋላ ደግሞ ወደ 10 እያልን እንሄዳለን ማለት ነው። እዛ ትላንት አዶናይ ወደ አሜሪካ ሄዷል የልብ ህሙማን ልጆችን ለማገዝ ማለት ነው። ጎፈንድሚ ለማዘጋጀት እና እንግዲህ ዛሬ ይገባል። አውጣ እንግዲህ አቀባበል የሚደረግለትን ቪዲዮ ነው እና እስከመጨረሻ እንድትከታተሉት ሙሉ ነው እና እስከመጨረሻ እንድትከታተሉት ጠይቃችኋለሁኝ። እንግዲህ ወደ ቪዲዮ ላሻግራችሁና እስከመጨረሻው እንድትከታተሉ ልጋብዛችሁ። ደግሞ ሄርት ይሄንን ፕሮግራም ወደ አሜሪካ ይዞ መጥቷል። እንግዲህ የዚህ ደግሞ የክብር አምባሳደር በጣም የምንወደውና የምናከብረው ወንድማችን አዶናይ ነው። ስለሆነም አንደኛ እሱን በመደገፍ አላማውን በመደገፍ፣ ሁለተኛ ህፃናትን በማሳረፍ እናቶችን በማሳረፍ ትልቅ አስተዋጽኦ እናደርጋለን ብዬ ተስፋ አደርጋለሁ። ይህ ደግሞ የሁላችን ኃላፊነት ነው። አስቡት ያላችሁን $100 ቨርቹዋል ስለሆነ የሚከፈቱ ነገሮች ይኖራሉ። ነገ እናሳውቃችኋለን። የሚከፈቱ በጎፈንድሚም ከሆነ ምናልባት በዜልም ከሆነ በተለያዩ ሲስተሞች ከሆነ ምንድነው የሚሆነው የሚለውን ነገር በአዶናይ የቲክታክ አካውንት ነው ላይቭ ነገ የሚኖረው ከ2 ሰዓት ጀምሮ። ጋይስ ማንም መቅረት አይገባውም፣ መቅረትም አይቻልም። ይሄ ትልቅ የተቀደሰ ዓላማ ነው። የ100 ህፃናትን ነው እኛ ከ100 ህፃናትን በላይ አድርገን ልናሳካው ይገባል የሚል እምነት ነው ያለኝና ይሄ ትልቅ ነገር ነው። ፎሎ እያረጋችሁ ታፕታፕ አድርጉ፣ ሼር አድርጉ ለብዙ ሰዎች እንዲደርስ። በጣም ነው የምንወዳችሁ። በጣም ብዙ አየር መንገዳችን ፓይለቶች፣ ሆስተሶች፣ ተሳፋሪዎች በጠቅላላ በዚህ ነው የሚመጡትና እንዴት የአየር መንገዳችንን ፓይለቶችና በተለይ አበሻ የሆኑ ፓይለቶችና ሆስተሶች ስናይ እንዴት አይነት በቃ ክብር እንደምሰማኝ ልነግርህ። እኔ በጣም ከኢትዮጵያ በጣም ምኮራበት ደግሞ ተሳፍሬም የመጣሁበት በተደጋጋሚ የሚሄድኩበት ስለሆነ የኢትዮጵያ አየር መንገድ ትልቅ በቃ ኩራት ነው የሚሰማኝና ጋይስ በዚህ በኩል ነው እና አዶኒ የሚመጡት። አሳውቃችኋለሁ ያለውን ነገር በጠቅላላ የሚሆነውን ነገር አሳውቃችኋለሁ። ያ እነ ያሬዶ እስቲ ያሬዶን እንግዲህ ያሬዶ እስቲ ዞር በልና እኔም እንትን ልበል። እንዴት ነው እንግዲህ ምንድነው የተሰማ ያለው ስሜት? ያ ይፐርሰን አዲስ አበባ ሄጄ ላገኘው ሞክሬ ነበረ። ፈቃደኛ ነበር እሱ። ላስት ሚኒት ጉንፋን ያዘኝና ያው ቀረው ማለት ነው። እና እዚህ መጥቶ ደግሞ በማግኘቴ በጣም ኤክሳይትድ ነኝ። ሁሌም ስደግፈው ሁሉ ነው ያው የምናየው አይደለም። በጣም ምንም እኮ ሌላ ነገር አይደለም። ፐርሰናሊ በመደገፌ በጣም ምኮራበት። ያ እኔም ሚቱ በጣም ነው ምኮራው እዚህ መድረሱ ነው ለኛም የኛም አስተዋጽኦ አለ። ያ ኤግዛክትሊ ስፔሻል በጣም ተሰራለበት። ያ በጣም ልትመሰገን ይገባል። በጣም ዲቮትድ ነኝ። እዚህ የደረሰው በእኛ ያ I'm so happy. I'm ready to በቃ የነገ ፕሮግራሙን አስተዋውቅ እስቲ። ምንድነው ፕሮግራሙ ያለው? ላይ የሚኖረው ያው ሄርት ቱ ሄርት ፈንድሬዚንግ ፕሮግራም ነው የሚኖረው። ቨርቹዋሊ ነው የሚሆነው። እንግዲህ የሚያርፉ ቦታ ይኖራል። እዛ ቦታ ላይ ደግሞ ቨርቹዋሊ ሰዎችን እየጋበዝን ነው ብቻው በመላው ዓለም ለሚገኙ ሰዎች ቨርቹዋሊ የዶኔሽን ፕሮግራም ለሄርት ቱ ሄርት ፋውንዴሽን ማለት ነው። ስለዚህ በዓለም ዳርቻ ያላችሁ ልጆች ያላችሁ የልጅ ህመም የሚያማችሁ ሰዎች በሙሉ እዚህ ፈንድሬዚንግ ፕሮግራም ላይ እንድትሳተፉና ቢያንስ አንድ ልጅ ሲድን የሆነ ነገር አስተዋጽኦ ትንሽ እያስተዋጽኦ በቤተሰባችሁ ስም ለልጆች መዳኛ እንዲሆን ሀሳቤን አቀርባለሁ። ስለዚህ ያው የእሱ ላይቭ ስትሪም ላይ ሞር ፕሮግራሞች ይኖሩ። ኦኬ መች ነው የሚጀምረው? ቅዳሜ ነው። ቅዳሜ ከስንት ሰዓት ጀምሮ? ነገ ማለት ነው። ቅዳሜ ያው እሱን ላይቭ መከታተል ነው። እኛም ቪዲዮ
ቪዲዮ ዛሬ ይለቃል። ኦኬ ስኬጁሉ ገና አልወጣም። በቃ ስኬጁሉ ጀምሮ እስከ 21 ባለው ጊዜ ውስጥ ላይቭ ስትሪም ላይቭ ሴሽን ፕሮግራም ነው። ኦኬ ቴንክ ዩ ያሬድ። በ21 መዝጊያ ፕሮግራም በቃ እዛ ላይ ደግሞ ቪአይፒ የሆኑ ሰዎች ላይክ ስፖንሰር በየግል 2 3 4 5 ሰዎችን ስፖንሰር የሚያደርጉ ሰዎች የሚጋበዙበት ፕሮግራም በ21 የኮርትያርድ ማሪዮት ፕሮግራም ማለት ነው። ስለዚህ ወደፊት ያው እኛም ዲዩቲ እናደርጋለን ከእናንተ እየሰማን እንነጋገራለን። ቴንክ ዩ በጣም እናመሰግናለን። ያሬዶ እንግዲህ እንዳላችሁ ነውና ወንድማችንን ልንቀበል ሽርጉድ እያልን ነው። እንግዲህ እንደምትመለከቱት አበባው ተይዟል። ቆነጃጅት ሞዴሎች ምናምን በኢትዮጵያ የባህል ልብስ አሸብርቀው በጣም በነገራችን ላይ እንደዚህ አይነት አለባበስ ዝም ብላችሁ እዚህ ከተማ ውስጥ ስታዩ በቃ በጣም የሆነ እኛ ብቻ አይደለም እኛ ብቻ ሳይሆን ሌሎችም ዜጎች በጣም ኤክሳይትድ የሚሆኑበት ነው። የኛ ደግሞ ታውቃላችሁ የኛ ሴቶች የኛ እንስቶች በጣም ቆንጆች ናቸው። እግዚአብሔር ይመስገን በጣም ሀገራችንም ቆንጆ ነው፣ እኛም ቆንጆዎች ነንና በጣም አይን ግቡ ናቸው። በጣም ብዙ ሰዎች መነጋገሪያ የሚሆኑበት ነውና በጣም እንወዳቸዋለን። በጣም ትልቅ ነገር ነው እየተደረገ ያለው። ያሬዶ እንደነገራችሁ እንግዲህ ቨርቹዋል ነው ፕሮግራሙ የሚሆነው ከነገ ጀምሮ እስከ 21 ነገ ከ2 ሰዓት ጀምሮ በወንድማችን አዶናይ ቲክታክ አካውንት ላይ ነው ቨርቹዋል የሚሆነው። ምን እንደሚሆን ፕሮግራሙ ከዛሬ ጀምሮ እየተከታተልን እናሳውቃቸዋለን። እሺ እኔና እሺ ቴንክ ዩ ቬሪ ማች እናሳውቃቸዋለን። ሰው በጣም ደስተኛ ነው። በቃ እንደው ሰው ፊት ላይ የምታነቡት ነገር እንዴት ደስ እንደምን ልነግራችሁ አልችልም። we are so happy በጣም ኦኬ አዶናይ ጋር መጣችሁ አንዴ ማሚ አንዴ ወለዲ አንዴ ሁላችሁ አብሶ አንተ ማድረግ እንደ ይጠረጠራል። ቃላት የለኝም። በቃ እስከማየው ድረስ ብራዘርን ቸኩያለሁ። እኔ በነገራችን ላይ አዶናይን ማራቅ አልፈልግም። ማለት የሆነ እንደ ወንድም የምለው በጣም የቅርብ የቤተሰብ አካል እንደሆነ ፊል ስለማረግ እንደዛ ስለሚሰማኝ እንደ ቤተሰብ አካል ገብቷል አይደል? የሆነ ማቀው ሰው ነው ምናምን። አሁን እኔ በአካል ተገናኝተን አናውቅም። የመጀመሪያ ጊዜ ነው ልንገናኝ እንግዲህ የተዘጋጀን ያለ ነው። ነገር ግን በቃ እንደ ወንድሜ በቃ ይሄ እንደ ታናሽ አለ አይደል? እኔ ታናሽ የለኝም። እንደ ታናሽ ወንድሜ ነው የማየው። ጃየንም ቢሆን እንደ ታናሽ እህቴ ነው የማየው። እሷን ደግሞ በጣም እንደ ትንሿ እህቴ ነው የማየው። ታናሽ እህትም የለኝም እና ማራቅ ስለማልፈልግ እንደ ወንድሜ ነው የማየውና ለዚህ ነው ብራዘርን ወንድሜን ነው ልቀበል እያልኳቸው ያለሁትና ለዚህ ጋይስ በጣም ኤክሳይትድ ሆኛለሁ። እንግዲህ በጣም ደስ ብሎኛል። ሰው በጣም እየተሰበሰበ ነው። አሁን ሰዓቱ እየደረሰ ስለሆነ በጣም በርካታ ሰው እየመጣ ነው ያለው። ቴንክ ዩ ቬሪ ማች ቴንክ ዩ ወዬ የኔ ቆንጆ። እሺ የኔ እናት እህታችን በስመ አብ ብዙ ሰው አላት እኮ እየነገርኳት ነበርና ደግሞ ከስተም ገብቼ መቀበላት ነኝ። እሺ አሁን ዛሬ በቃ በክብር በቀይ ምንጣፍ ለአንዳንድ ልባት ደባላት ነው ዛሬ እንኳን ደስ አለሽ ሻልና ፍቅሻል አይ ኖ በጣም እኔ እንደው ምን አልኳት መሰለሽ የሆነ አንድ ሰው ደወለልኝ፣ ያልገመትኩት ሰው በጣም ትልቅ ደረጃ ላይ ያለ ሰው ደወለልኝና በጣም ወዳታለሁ ምናምን ስለኝ በጣም ነው የገረመኝና በጣም እሷን በጣም የሚወዷት እሷ ጠላት የሆነ ሰው በጣም ነው ይጣ ቴንክ ዩ በጣም ነው የምንወድሽ ጃዬ። ተባረኪ፣ ትልቅ ደረጃ ድረሽልኝ። እኛ ታናሽ እሺ እኔ እናት ያው እንግዲህ ደርሶሻል መልእክቱ ጃዬ። ያው አሜሪካ ያሉ አድናቂዎችሽ የተወሰኑትን አግኝቻለሁ። በጣም ነው የሚወዱሽ። በነገራችን ላይ ሰዎች ጃኒንም ሆነ አዶናይን ሲወዱ ዝም ብሎ አይደለም። እንግዲህ አንዳንድ አይታችሁ ሊሆን ይችላል ዛሬ ወደው ነገ ሊጠሉ የሚችሉ ሰው
ነውና እና በጣም ምኮራበት ሁሉ ነገሬ ነው ማለት ይቻላል። የምታዘዘኝ ሄድ ስል የሚሄድልኝ ና ስለው የሚመጣልኝ ጋይስ እንዲህ አይነት ጓደኛ ይስጣችሁ። አሜን በልኝ። አለም ሰገድ አብርሃም ይባላል። ያ ጋይስ እንዲህ አይነት አይ ነው ይገባሃል። እውነት ለመናገር ይገባሃል። እና እኔ ምንም መሆንለት ልጅ ነው እሱ እውነት ለመናገር ያው አንዳንድ አለ ምንም መሆንለት ልጅ ነው። ጋይስ እንዲህ አይነት ጓደኛ ይስጣችሁ እና በጣም ነው ወዳችሁ እውነት ለመናገር ጋይስ ኮፒ ሊንክ በደንብ አድርጉ። በቃ ለምን ብትሉ እንዳይዘጋ ላይባችን እንዳይዘጋ እየወጡ ነው። ላይባችን እንዳይዘጋ ሼር አድርጉ፣ ኮፒ ሊንክ አድርጉ። ያ አንድ ሰው ላስገባ ማቃቸው ሰዎች ላስገባ። ሳይለንት አድርገዋል። ለምሰገድ አንዴ እንዴት ነህ አባ? ሰላም እንዴት ነህ? ሰላም ነህ? ማቃቸውን እየመረጥኩ እያስገባው ነውና እንዴት ነህ? ያ Yes, thank you so much. እስከነ ሊስትሯችን ነው ይዘን የመጣን። Thank you. ይኸውላችሁ በዚህኛው በር ነው የሚመጣው። እንግዲህ እዚህ ጋር ፎከስ ላድርግላችሁ። አይ ቲንክ እየወጣ ነው ጋይስ፣ እየወጣ ነው። ጠጋ ላለው እስከዛ ብዬ ነው። ይሄው በሩ፣ ይሄው ይሄ ነው በሩ። እንግዲህ ከዚህ ውጪ የሚወጣበት መንገድ የለም። ለዛው ፎከስ አድርጌላችኋለሁ ጋይስ። ታብታብ ያደርጋችሁ እሺ። ይኸውላችሁ እያያችሁ ነው ጋይስ። Yeah, it's here. አዶኒ አባቴ ይኸው ዲቻሞ እዚህ አለ። ወንድማችን እንኳን ደህና መጣ። ሰላም ነው ወንድሜ? እሺ ወንድሜ ቴንክ ዩ።
I'm sorry. Guys. እሺ ሰላም ሰላም እሺ ያ ጋር so happy በጣም ወንድማችን መጥቷል ያ እንኳን ደህና መጣችሁ ዶክተር እንኳን ደህና መጣችሁ እንዴት ናችሁ ይሄ ትልቅ የሆነ የንጉስ አቀባበል እየተደረገ ያለው እንግዲህ ለምንወደውና በጣም ለምናፍቀው አዶናይ ነው ጋይስ አንዳንድ ነገሮች ዝግጅት እያደረጉ ነው ያሉት በጣም ደስ ብሎኛል በእውነት በጣም እኔ ለዛሬ ደስ ብሎኛል ጋይስ ኮፒሊንግ እንዳይቋረጥ የብዙ ላይቭ እየተቋረጠ ነውና የብዙ ሰዎች ላይቭ እየተቋረጠ ነውና እነኚህ ካሜራማኖች እንግዲህ የናፒን ቦታ ተክተው ያግዙታል ብዬ ተስፋ አደርጋለሁ በጣም ፕሮፌሽናል ናቸው እና ፎቶ እንነሳለን ፎቶ የሚበላ ሚስተር ሊስትሮ ያ ስራው ነው ይገረል ያ እንግዲህ ዲቻ ሊስትሮ ሲባል ሰዎች ሁሉ ስለ ዲቻ ሊስትሮ ትንሽ ፖዚቲቭም ኔጌቲቭም የሆኑ ነገሮች ሲሉ ነበርና ነገር ግን በዚህ ደረጃ ይሄ ሚስተር ሊስትሮ ነው እዚህ ቨርጂኒያ አካባቢ ነው ያለው በጣም የሚገራርሙ ጫማ ጽዳት ነው የሚሰራውና በጣም ውድ የሆኑ ጫማዎችን በሚገባ የሚያጸዳ የሚገርም ሰው ነውና የስራ አይናቅም የትም ቦታ ቢሆን ስራ ክብር ነው የሚለው ነገር በሚገባ የሚያሳይ ሰው ነውና ጋይስ በጣም የሚገርም ሰው ነው በእውነት ጋይስ ደስ አላላችሁ ጋይስ ደስ አላላችሁ ወንድማችን ቀኑ የዋሁን በጣም የምንወደውን አዶናይን እየተቀበልን ያለ ነው እኔ ቃላት የለውም በእውነት በጣም ኤክሳይትድ ሆንኩ በጣም ነው ደስ ያለኝ ጋይስ ሪከርድ አድርጉ የኛ ሪከርደሮች ሪከርድ አድርጉ ኮፒ ሊንኩ እንዳይረሳ የብዙዎቹ ላይቭ ተቋርጧልና እንዳይቋረጥ ኮፒ ሊንክ አድርጉ ፎር ፋሚሊዎች ኮፒ ሊንክ ሼር ኮፒ ሊንክ እጃችሁ እንዳያርፍ ይሄ ትልቅ ኢቨንት ነውና እርጋታው ሰዎች ጋር ያለው ኮሙኒኬሽን በእውነት ቃላት የለም እኔ እውነቴን ነው የምላችሁ ቃላት የለም ምን አይነት ተስጦ ምን አይነት እንደው ተፈጥሮ እንደሆነ በነገራችን ላይ ያ በእናትህ አንዴ ፎቶ አንሺብን አባዬ አባ በእናትህ አንድ አንተ እሱ ጋር ቆይ አልተነሳ
አይ ሁሉም ሰው ስላለ አንዴ ካፕቴን ኮፒ ሊንክ አድርጉ በእናታችሁ ጋር እነኚህ ቀደም ነግሬያችኋለሁ አይደል? የኢትዮጵያ አየር መንገድ ካፒቴኖች ናቸው። በጣም እኔም አንስቻለሁ አለ ጋይስ። ኮፒ ሊንክ በደንብ ይደረግ። 675 79 ጋይስ እነኚህ የኢትዮጵያ አየር መንገድ ካፕቴኖች ናቸው። ጋይስ ኮፒ ሊንክ በደንብ አድርጉ ጋይስ። የሚለው ነው ያሳጣኝ በሆነ ጋይስ። በነገራችን ላይ እነኚህ ናቸው እንግዲህ አብረው ያመጡት ወንድማችን ያ ጋይስ። ደስ አይልም? ኮፒ ሊንክ በደንብ ኮፒ ሊንክ አድርጉ ጋይስ። ያ 2 ሚሊዮን ይግባ ጋይስ። ከዚህ እስከምንወጣ 2 ሚሊዮን ይግባ። ጋይስ ኮፒ ሊንክ አድርጓ እንዳይቋረጥ። ያሬድ ነው በጣም ብዙ ስራዎች እየሰራ ያለ በጣም የሚገርም ሰው ነውና እኛም ሁላችንም የሚያነቃቃ በጣም ብዙ ኢንፎርሜሽኖች የሚሰጥ በጣም ቅን የሆነ ወንድማችን ነው ያሬድ። በዲኤምቪ ኤሪያ ላይ ጋይስ ያሬድ አንዴ ፎቶ ግባ ፍፄት አለ ፍፄ አንዴ ከአዶኒ ኳሊቲ በጣም የሚገርመኝ ኳሊቲ ንገራቸው። አሁን ሰዎች ሲያወሩ ነው የሚሰማው። በጣም ሀምብል ነው። በጣም ኮሚኒኬሽን ላይ እውነት ቃላት የለኝም በእውነት በቃ እንደ ድሮ እንደሚያውቃችሁ ሰው ነው የሚሆነው። ድሮ እንደሚያውቃችሁ ሰው ነው የሚሆነው እና አሜዚንግ በእውነት በአንተ ኮርተናል። በጣም ደስ ብሎናል። አዱዬ በጣም እንወድሃለን። ያሰብከው ይሳካል። የመጣህበት ዓላማው ይሳካል። ቃላት ያ ኮፒሊንግ ጋይስ። እንግዲህ ፕሮግራሙ ነገ ነው የሚጀምረው 2 ሰዓት ላይ። እንግዲህ ኢትዮጵያ ውስጥ ወደ 25,000 የሚጠጉ የልብ ህሙማን አሉ። ለነሱ ሂዱ እንደ ፎቶ ማስ አንዴ እነሱ ጋር አዱዬ ሂጂ ከላይ ዙሪ በላይ አንሻቸው ፎቶ አነሳሽ። እሺ የኔ ምስኪን የኔ በእውነት በጣም ደስ ብሎናል። እሺ ባንተ በእውነት በጣም ነው የምወድህ ታውቃለህ እንደምወድህ። እሺ
Ready? Yes. I don't know. Washington DC በሰላም መጣችሁ። Yes, I did. አዶኒ በድጋሚ እንኳን ወደ ዋሽንግተን ዲሲ በሰላም መጣ። እያዩኝ እኮ ነው የሚደውለው። በጣም ቶሎ ነው የተቀበለው። በጣም ደስ ይላል። ታምራላችሁ። ብዙ ማቃችሁ ሶማች አክብራችሁ ስለመጣችሁ ስለጠበቃችሁ እንኳን ደህና መጣ። ያ በጣም ነው የምንወድህ። ያው ድካምም ስላለ አሁን የመጣሁበት ዓላማ እንግዲህ አንድ 10,000 ሰዎች ቆይ 10,000 ቆይ ዝም በሉ እያለ ተረጋጉ። እዚህ የመጣሁበት ምክንያት የሃርት ቱ ሃርት ፋንድሬዚንግ አለ። ዓላማችን 100 ህጻናትን የልብ ቀዶ ጥገና እንዲያደርጉ ማገዝ ነው። እሱን ለማሳካት ነው የመጣ ነው። እናሳካዋለን። ጥርጥር የለውም። ጥርጥር የለውም። የነገው ደግሞ የሁለት ሰዓት ተኩል ስለሚጀምረው ላይ ብላ ይገኙ ጥሪ ታስተላልፍላቸው በዚህ አጋጣሚ ጋይስ ነገ 2 ሰዓት ላይ ላይቭ እንገባለን። ጠብቁን። ሁላችሁም እንድትመጡ ፈልጋለሁ። የሚገርም ቆይታ ነው የሚሆነው። አም ሶ ኤክሳይትድ። ኋላችን ውሻሎች ምን እዚህ ለምታውቁ መሰለኝ በጣም አቀኛለች። በት 2 ሰዓት ቱሞሮ ጠብቁን። ላይቭ እንገባለን። ሁላችሁም ወዳችኋለሁ። ከመንገድ ደክመሃል። ብዙም አላደረበት ቆይታ አለን ከሰዓታት በኋላ በሚዲያ ስለ ሄርት ቱ ሄርት ስለመጣህበት ዓላማ እንዲሁም ከአቶ አንድ ላይ በመሆን ሁሉንም ነገር በሰፊው የምንነጋገር ይሆናል። ሄርት ቱ ሄርት ቻናል ላይ ሙሉ መረጃውን ጠብቁ። አሁን በጣም በድካም ስላለ ወደ ቤት እንሂድ። ምን ትላላችሁ? ደስ ብሏል። እንግዲህ ያው የኔም ቻናል በረጅም ጊዜ ያሉን ያው ታውቃለህ ኢትዮጵያ በዚህ ጋር አላገኘሁም እና ዌልካም ዲኤምቪ ያ ስለ ፈንድሬዚንግ ፕሮግራም ብዙ ስነግራችሁ ነበር። የላይቭ ስትሪም ፕሮግራም ለገኝ ስለዚህ ሄርት ቱ ሄርት ሁላችንም እንደግፍ። በመላው ዓለም የምንገኝ ሰዎች ቨርቹዋል ፕሮግራም ነው ካሉናይ ጋር ስለ ፕሮግራሙ ዲቴል መረጃ ደግሞ በራሱ ቻናል ወደፊት እንለቃለን። አኒም አለች። ያው ቻናላችንን ፎሎ እያደረጋችሁ ዛሬ በጣም ትልቅ ዓላማው ምንድን ነው? ህጻናት ሊያሳክሙ አስበዋል። እያንዳንዱ በኋላ ከሰዓታት በኋላ ደግሞ ያው ወደ ረፍት ቦታ አሁን ደግሞ አካሄዳችን የ10 ዓመት ላይ ዜና አንድ ማሳሰቢያ ከአቶ ብርሃን ደርሶኛል። ማታ 12 ፒኤም ላይ ፕሬስ ሪሊዝ አለ። ስለዚህ 12 ፒኤም ራይት 6 ፒኤም ላይ ማታ ላይቭ ፕሮግራም አለ፣ ፕሬስ ሪሊዝ አለ። ስለዚህ ሄርት ቱ ሄርት ፋውንዴሽን ራሱ የራሱ ቲክታክ ቻናል አለው። ከዛ ውጭ የአዶናይ ፔጅ አለ፣ እዛ ላይ ላይቭ ስትሪም ተከታተሉ። ስለዚህ ፕሬስ ሪሊዝ ላይ እንዳቀሩ ዛሬ 6 ፒኤም ነው። ታንክ ዩ ቬሪ ማች። ሚዲያ ግሩፕ የላችሁ? ሆቴሉ ትገልጽላችኋለች። ኦኬ 901 አንድ ጊዜ ሆልድ ኦን አንድ ላይቭ ያላችሁ ሰዎች አንድ ጊዜ የት
ዋሽንግተን ኮንቬንሽን ላይ ፕሬስ ሪሊዝ የመጣበትን ዓላማ ሚሉት ነገር አለ ሚሉት ነገር ካለ መልዕክት ካስተላለፍ ዛሬ ሲክስ ላይ ፕሬስ ሪሊዝ እናደርጋለን። የመጣንበትን ዓላማ እንገልጻለን። የፈንድሬዚንጉ ዓላማ ምንድነው? ምን ላይ ነው የሚውለው? እንደው አጠቃላይ ፕላኑ ምን እንደሆነ እናሳውቃለን። እንኳን ደህና ጠበቃችሁ። እንኳን ደህና መጣችሁ። ለስናውናል ከአዶኒ ጋር ስለሰራችሁ ደስ ብሎናል። እውነት ያ እንደሰማችሁት ነው። እኔ እሱን ያልኩት የፕሬስ ሪሊዝ ያሬዲ ፕሬስ ሪሊዝ እዚህ ያለው ሚዲያ ነው የሚጠፋው። ስለዚህ ይኖራሉ እዚህ ያሉ በሙሉ ሚዲያው ፊልተሩን ያላችሁ ፊልተሩ ወንዶቹ ላይ ይቀይራል። ሎኬሽን አናውንስመንት ምናምን ጋይስ ደስ አላችሁ አይደል? በጣም እንዴት ደስ እንዳለኝ ነግራችሁ አልችልም። እና በጣም ይሄ የምትመለከቱት ሰው በጠቅላላ እንግዲህ ገበያ ነው የሚመስለውና አዶናይን ለመቀበል ነው የመጣው። በጣም ደስ የሚል ጊዜ ነበር ያሳለፍነው። ጋይስ ቃላት የለኝም ስለናንተ በእውነት ኮፒ ሊንክ 2 ሚሊዮን ልንገባ ነው። አንድ ሳይቆራረጥብን ነው የጨረስነው። ይሄ የሆነው በእናንተ ብርታት ነው። በእውነት ለመናገር ይሄ የሆነው በእናንተ ብርታት ነው። ተነሳ ያ አያችሁ ጀግናው ሰላም ጋይስ እንደምን አላችሁ? ዛሬ 6 PM ማለት ነው ላይቭ እንገባለን። ስላላችሁ ጥያቄዎች ሁሉ መልስ እንሰጣችኋለን። አዶናይ ለምንድን ነው ወደ አሜሪካ የመጣው? በደንብ ጠይቃችሁ መልስ ታገኛላችሁ። 6 PM ላይቭ እንገባለን። ሁላችሁም እንዳትቀሩ። በተለያዩ የሶሻል ሚዲያ ላይቭ ላይ እንዲሁም በዩቲዩብ ቻናል እያንዳንዱ ሚዲያዎች በቀጣይ ቪዲዮ እናሳውቃችኋለን። ዛሬ 6 PM ላይ ሁላችሁም ላይቭ ላይ እንዳትቀሩ። ጥያቄ አለን የምትሉ የትኛው ሚዲያ የትኛው ግለሰብ ዝግጁ ነን? መልስ ታገኛላችሁ። ላይቭ ላይ እንዳትቀሩ። ያ ታንክ ዩ ቬሪ ማች ያ ጋይስ የሰው ፍቅር ይለዋል። ይሄን ነው በቃ ጋይሶች የሰው ፍቅር ይለዋል። ይሄን ነው ደስ አላችሁ አይደል? ሴት አፓርገ ስጨርስ ደውል። የኛ ፋሚሊ ኦኬ እሺ አለው እዩ የኔ አባት የኔና ኦኬ አሁን እኔ ልከለክል ነው። ያ ያገኛቸውን ሰዎች ሁሉ ኮሚኒኬት ያደርጋል፣ ያዋራል።
ይሄ በነገራችን ላይ ወጣትነቱን ጠቅመውታል። በጣም ገራሚ። እረፍት ያድርግ በእናታችሁ፣ ደክሞታል። ጋይሶች ዋው የእኛ ፋሚሊዎች ልዩ ናቸው። 2 ሚሊዮን በቃ ምንም ሳይቆራረጥ ነው የጨረስነው። we are so happy. Guys